ዛሬ ተመስገን አስካለ ከረጅም ጊዜ 4 ቀን እስር በኋላ ከእስር ቤት ይወጣ አስካለ ወጣ አብራን ሰክስ ኮፍል እስራኛ ዶንት ታይም ፕሪፈር ስላየው ደስ ብለና ምንድነው ግን ባይሽ የጻፊው ምን መከሳታ እንትና ድርማማ እኮ ድሬ ማሞ እኮ ነው የሚለው አቤት እዚህ መተናቃ ቆጨ ላቭ ብሏል ሰው ነገረኝ ቆጨ ሎቭ ነው አቤት አስካ ቆይ ምን አድርጎሽ ነው እንደዚህ እንትን ያልሽው ሽማክትን ታቆለ ገንዘብ አበደረኝ አንቺ ብሎ ሲያስጨንቅ እንትን ማሽማክት በተስታንዳ ገባውለት በቃ እንትን አለ ምን አንቺ እዚህ ነገር ውስጥ አስገባሽ አንቺ በ30 ሰከንድ ቪዲዮ ቬሪፊኬሽን ልከሽ ናሽናል አይዲሽን ልከሽ ኢምፕሎይመንት አይዲሽን ልከሽ አትበደርም እንደ ደሞዝሽን ማለት 75 ላይ ገብተሽ መመዝገብ ትችያለሽ ደሞ አፕሊኬሽኑ ይኸውልሽ እዚህ ጋር አለ የት ነው ኢጋፍ ማይክሮ ፋይናንስ እንደ ያበደሩ እኮ ነው በጣም የሚገርም ነው በቃ ዛሬ ነው የምመዘገበው አይውልም አያድርም በ30 ደቂቃ ውስጥ ገንዘብሽን ታገኛለሽ እኔ ምን ቆጨ እንት ሲኖትራክ ታገኝልኛለህ ምን ለምን ሲኖትራክ እኮ ያነበብኩት መጽሐፍ አለ እሱን ሞሰጃና አነበብሽ ሌላ ደግሞ የጻፍኩት ስክሪፕት አለ እንደገና ጻፍሽ ደሞርኩ እኮ ስክሪፕት ሁለት ሲኖትራክ ምን ማኪና ሙሉ በቃ እንፈልጋለና አራሳክስ ሳክስ ጨምረሽ ነው መጣሽ እንትን ነው እንትን የሴክስ ነው መጣሽው ለማለት ነው ራስ ጉዳይ ነው በቃ አሳለ በቃ እንደዚህ ድጋፍ ማይክሮ ፋይናንስ ይሻል ነባና የፊታችን ማክሰኞ ተወዳጁ ኮሜዲያን ያሲን የመሪነቱን ቦታ ይረከባል። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው። ያሲኖ በጨዋታው ምን ይዞ መጣ? ፊርማ አልደረገም አልፈረምኩም ገና አጋምጋሚዎች አሉ ኳላ ይሆናል ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው ዋት ቤተሰቦቹንስ እንዴት አዋዛቸው? ሁሉንም አብረን እናያለን። ጉዳዩ በባር መታየት አለበት። አለሽ የመኪና መለውጫ? አንደኛ መልስ እሺ የት አለ? እዚህ እሱ ቦታ ላይ ቆሞ መስራት በጣም ከባድ ነው፣ ግን ደግሞ እንሞክራለን እየሞከርን እያንዳንዱን ክፍል ይመልከቱ፣ ይመዝኑ። በመጨረሻም ድጋሚ በእናንተ ምርጫ የፕሮግራሙን ቋሚ መሪ እንለያለን። እንዴ ነው ሉክ መጥቷል እየመጣ ነው ግን የፊታችን ማክሰኞ የኮሜዲያን ያሲን ልዩ ቆይታ በየቤተሰብ ጨዋታ እንዳያመልጡ። ኮሜዲያን ያሲኖ በቤተሰብ ጨዋታ የፊታችን ማክሰኞ እንመለከተዋለን። ተወዳጁ ኮሜዲያን ያሲኖ የፊታችን ማክሰኞ የቤተሰብ ጨዋታን እንግዲህ ይመራል። ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው ዋት ኮሜዲያን ያሲኖ በዚህ ፕሮግራም ላይ እንግዲህ እንዳልፈረመ ተናግሯል። ኢቢኤስም እንግዲህ የተለያዩ ሰዎችን የቤተሰብ ጨዋታ መሪ ለማድረግ እየሞከረ ይገኛል። የኮሜዲያን ያሲኖን እንግዲህ ፕሮግራም ተመልክታችሁት ኮሜዲያን ያሲኖ ለዚህ ቦታ ይመጥናል አይመጥንም እናንተ ኮመንት አርጉ። ኮሜዲያን ያሲኖ እንግዲህ የነጻነትን ቦታ መተካት ቢከብድም ነገር ግን የራሴን ቀለም ይዤ መጥቻለሁ እያለ ይገኛል። ኮሜዲያን ያሲኖ የቤተሰብ ጨዋታ መሪ ይሁን ወይስ አይሁን? ሐሳባችሁን ኮመንት ላይ አጋሩን። ሪፖስት፣ ኮፒ ሊንክ፣ ሼር ይደረግ። ፕላስ ምልክቷን መንካታችሁን ደረሱ። ወይኔ አባቴ ወይኔ አባቴ ወይኔ አባቴ ወይኔ አባቴ ገንዘቡ ይቅር አሁን አገኘዋለሁ። ፍቅር ቀረብኝ አባቴ። እኔ የምልህ ወደ ተከፋፈላችሁ እንዴ? ምን ቤት ነው ትርሙ? አይ ክፉ ባንነጋገርማ መልካም ነው። ምንም ቢሆን እኮ የበኩር ልጁ ነኝ አይደለም እንዴ? ከ1 ዓመት ጀምሮ አሳድጓል ተብሎማ መገፋት የለብኝም። እኔ ለማስታወሻነት ነው የፈለግኩት እንጂ ሌላ አይደለም። ለማስታወሻ? አዎ አባቴ ማለት ገና ሲወለድ ገና በዚህ ጨርቅ ተጠቀለለ። አድጎን ብርድ ሲሎችም ነው የሚለብሰው። አሁን ራሱ በዚህ ይገነስ ሲባል ለአንተ ማስታወሻ ብለን ያስቀምጥ ደግሞ ሲያምርብ። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጥበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። በዚህ ሚዲያ ክፋትን አስተላልፌ አላቅም።
መንሱር ጀማል ከመታሰሩ ከ4 ወራት በፊት ስለ ፊንቴክና ስለ ሌሎች ጉዳዮች ይህንን ቃለ መጠይቅ አድርገን ነበር። ብዙዎቻችሁ ታስታውሱታላችሁ ብዬ አስባለሁ። ዛሬ ላይ ታዲያ መንሱር ጀማልና ሌሎች ታዋቂ ግለሰቦች ተጠርጥረው በእስር ቤት ይገኛሉ። እኔም ዛሬ ወደ ኋላ መለስ ብዬ ያደረግነውን ኢንተርቪው እየሰማሁት ነበር። እስቲ ሁላችሁም ግቡና ባዩ ላይ ሊንኩን አስቀምጬላችኋለሁ፣ ተመልከቱት። እዛው ላይ ሐሳባችሁን ስጡበት። መንሱርን ብዙ ቪዲዮዎች ላይ ያየሁት ስልኬ ጠፍቶ ራሱ ያየዋለሁ። ሰዓት 30 ሺህ ነው። እዛ ጋር ዳይመንድ ምናምን ቀለበት ነው እንደዚህ 1 ነጥብ ምናምን ነው። ከዱባይ ነው ምናምን ጃኬቴ 70 ነው፣ ሱፌ 80 ነው ምናምን እንደዚህ ጉቺ ነው ምናምን ገለመሌ መነጽሬ ቅንድቤ ማገጬ ለምቦጪ ምናምን ምንድን ነው? እኛ እኮ ደስ ይለናል ሰው ሲያገኝ። የኢንፌሪዮሪቲ ችግር የለብንም። አዲስ አበባ ተወልደን አዳማ አድርገን ናዝሬት ድሬዳዋ ያደግን ሰዎች የኢንፌሪዮሪቲ ችግር የለብንም። ሰው ሲያገኝ ደስ ነው የሚለን። ግን ደሃ ህዝብ ላይ ወጥተህ ጠዋት ማታ ሽፍቶ ማርከፍከፉ ነው። የሰፈሬም ልጅ ጆሲ ኢንዛውስም ያሻንጣራስ እንደዚህ ነበር። 30 ሽራ ላይ ምናምን ይል ነበር በፊት 100 ብር እየነበር ሽራ። ምን ያደርግልናል ለኛ መናገር? ቢኖር አድርገህ መውጣት ነው እንዴ? መንሱር ደግሞ በጣም ነው የሚገርመው። 70-80 ዓመቱ ደሃ የሆነ ህዝብ ላይ ጠዋት ማታ እየተነሳ ተሽከርካሪውን በላይ እንዲህ እየተሽከረከርክ ምናምን እንደዚህ ሱፌ ሰዓቴ ምናምን ምንድን ነው? እኛ ምን እናድርግ ታዲያ? እኛ አርቦናል እኮ እንዳንተ ዝቅ ብለህ ሰው እንደዚህ እንደምታየው እኮ ዝቅ ብሎ የሚያዩ ሀብታሞች እናውቃለን እኮ። እነሺ እኮ ፋብሪካ ከፍተው የቤተሰቦቻችን ህይወት ሲለውጡ እኮ እናውቃለን። እነ ወርቁ አይተነው ፋብሪካ ከፍተው የተቸገረን ሰው ምናምን ሲያሰሩ እኮ እናውቃለን። እና እዚህ መስፍን እሷ እንኳን አፏን የከፈተችው አይተናል እኮ ብዙ ሀብታሞች። እንደዚህ ነው ሀብታም የምናውቀው እኛ። እንደዛ የሆነ ሲስተም ከፍቶ ሰው አሰርቶ ሀገር ሲለውጥ ምናምን ነው። ቢኒያምን አይተዋል? መቄዶንያ እግዚአብሔር ይባርከው ባለቤቱንም ቤተሰቡንም በጠቅላላ ስትገባ ሺህ ምናምን ጎዳና ተዳዳሪ መንገድ ላይ የሚተኛ እናት አባቶቻችን አስጠግቶ ሲያሳድር ሲያበላ ሲያጠጣ ሳቲስፋክሽን አይገርምም? እሱ ካንተ አንሶ ነው አይደለም። የኢትዮጵያ ህዝብ ነው የሚፈልገው። ምን ያደርግልናል? እንደዚህ የተራበ ህዝብ ላይ እንዲሽቶ ማርከፍከፍ እንዴ? ታጥብ ሙልጭ አድርገህ ታጥበህ በቃ ኖርማል ነው ተቀብተህ መውጣት። እኛም እኮ እንቀባለን። አግዣ ምናምን የሚባል ዶዶራንት ከአብራር ሱቅ በ16 ብር ከ25 ሳንቲም ገዝተን እኮ 20 ምናምን ቁጥር ባስ ላይ ምናምን እንደዚህ ተቀብተን እኮ እዛኛው ባስ 30 ምናምን ቁጥር ባስ ላይ የሚሸት ግን ያለች እኮ እኛም እንቀባለን። በቃ ቤት ተቀብተን ነው መውጣት ያለብን እንዴ? በየቦታው ደግሞ አትታይ። ህፃኖች ምናምን ተሰብስበውና የስፖርት ልስጥ ምናምን 5 ብር ካሜራ ከዛ ከዚህ ጋር ምናምን ከኋላ ከፊት ከላይ ምናምን እየተቀረጽ ለስፖርትን ካሜራን ብለህ እንዲህ እየሰጠህ ትታያለህ። አንዷን ሴት ደግሞ ሂውሌት ታደርጋለህ። ፀጉርሽን ላሰራሽ 300 ብር ፀጉር ላሰራሽ ነው ቪዲዮ እዛው ውስጥ ወርደም ታደርጋለህ። እንዴ በጥሬ የተጠራበት አትታይ እንጂ ስብሰባ ማለት የሚሆነ ትልቅ የሀገር ጉዳይ የሚወሰንበት ስብሰባ ማለት እንዲህ ብለህ ፎቶ ትነሳለህ። በምንድን ነው የምትገባው እንዴ? አይምሮ ያለው አንዴ ስብሰባ ስለ ሀገር ጉዳይ የሚወሰነው እኮ አይምሮ ያለው ሰው ተሰብስቦ በምን መመዘኛ ነው የገባው? አንተ በጣም ነው የሚገርም። ሽቶ ልነፋ ነው የሚገባው ሰው እንዴ? ቢበል እንጂ አንዳንዴ ጭራሽ ፕሬዝዳንት ሆናለሁ አልክ ከ10 ዓመት በኋላ ምናምን። አሁን ሳህለወርቅ ፕሬዝዳንት የነበረችበት ቦታ አልተቀመጥም። እሷ እኮ በጣም የተማረች ነች። በምን መመዘኛ ነው አንተ የምትውል? አሁን እንዲህ ያልክ የነበርክ ሰውዬ የኢትዮጵያ ፕሬዝዳንት ይባል ለኛ እሱ ብርቀት አይደል? ይሄ የግል ጉዳይ አይደለም። ሁን እንደውም ደስ ካለ ከ5 ዓመት በኋላ ሙሉ ከዛ እጅን በሳኒታይዘር ምናምን የተቀባ እጅን ሳኒታይዘር የተቀባ አምባሳደር ምናምን ትጨብጣለህ፣ ትሸኛለህ፣ ምን ትላለህ? ከዛ ቦኖ ትመርቃለህ፣ ወይ ትምህርት ቤት ትመርቃለህ፣ ስፖርት ታስጀምራለህ ምናምን፣ ወይ ደግሞ ሜዳሊያ ትሰጣለህ። ሌላ ምን ትሰራለህ? ጠቅላይ ሚኒስትር ሆናለሁ ብትል ነበር ለኛ በጣም ውድቀቱ። በጣም የሚገርመው እንዲህ ቪዲዮውን ቀንሰው ኢትዮጵያ ባለችበት ሁኔታ ላይ እንደዚህ አይነት ቪዲዮ ምን ያደርጋል? ተሽከርካሪውን በል እንዲህ እየዞሩ ምናምን እንደዚህ ሽቶ እንደዚህ ማለት ምንድነው? ዓላማው ምንድነው? ህይወትን እየተበቀልካት ነው በፊት ያደረገችን እንዴ? የመጣበትን ቦታ ሄድና አልማ አስተካክል። እዛ ጋር የተበላሹ ብዙ ነገሮች እኮ አሉ። እስቲ በስም ትልቅ ትምህርት ቤት ምናምን እዚህ ከፈትና ምናምን እንደፈለክ አድርግ። ያኔ እንወዳለን። ይሄ ለኛ ምንም አያደርግማ። ወይ ቪዲዮ አትልቀቅ። ምን ያደርጋል? ትርጉሙን እስቲ ንገረኝ። ተከታይ ግን እኔ ለማየት ብዬም አውርተናል በኮመንትም። ግን በቃ እኔ ነገር እኔ ማያስ ስለማልችል በቃ ምንም አያደርግም ለኢትዮጵያ ህዝብ። የራብ ህዝብ ነው ያለው። እባክህ ይሄን ነገር አስተካክል። ፐርሰናል ነገር አይደለም። ባለብር ካምሶቹ ደግሞ እዛ ጋር ግቡና ከዘርጋ ምናምን እንደዚህ አጎሳስቡት። ወይ ደግሞ የአባት ስም ሽቶ ስለሆነ ነው ደብሮት ነው ያለው ምናምን በሉ ደግሞ ቬሪፋይ እናቴ ትሙት ቬሪፋይ ምንድን ነው? እዚህ ጋር ይርግባ። እሺ ገባ ነው ችግር የለም። ቁልፍ የመኪና ቁልፍ ነው። ሽቶ አለ አልገባ። ምርጥ ሽቶ ነው። የምን ሽቶ ነው? ይርግባ እናቴ ብራንድ አይተን ላክስ ማክስ
ታክስ እኮ ነው። ለቀ አንተ ይርግባ ሽገባ ና ቀበቶ ልቅ አልቀ ቀበቶ እሺ አሁን ብራንድ አታለ ኤልቪ ነው ብራንድ። ያምን ብራንድ ነው? ይርግባ ሽገባ እናቴ ትምጪ አንተ አትምተኝ። እኔ ማይክ እገዛልሃለሁ። ግባ ሄድ እኔ ወደፊት እኔ ፕሬዝዳንት ነው ወደፊት እኔ